ሻሎም ሻሎም ቅዱሳን ሰላም ለእናንተ ይሁን። የተወደዳችሁ ዛሬ አሪፍ የሆነ መልእክት ለእናንተ አለኝ። እንግዲህ በተለያየ ስፍራና ቦታ ያላችሁ ቅዱሳን ሰላም ለእናንተ ይብዛ። የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ኃይል ከእናንተ ጋር ይሁን። የእግዚአብሔር ቃል ሲናገር ምንድነው የሚለው? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል። መጠጊያው እግዚአብሔር የሆነለት ማደሪያው እግዚአብሔር የሆነለት ሰው በሱ መጠጊያ ውስጥ ያለ ሰው ምንድነው የሚሆነው ከተባለ እዛ ክፍል ውስጥ በጣም ደስ የሚል የእግዚአብሔር በረከት ያስቀመጠበት ስፍራ አለ። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች በሱ መጠጊያ ውስጥ ካለን በሱ ማደሪያ ውስጥ ካለን እግዚአብሔር ነገራችንን እያሰፋ ነገራችንን እያበዛ ነገራችንን እያደመቀ ይሄዳል። ስለዚህ እናንተ ተባርካችኋል።